ዘመን በላይ ድሉ ባላለው እድገቴም ያው በቤተ ክህነት በመንፈሳዊ ትምህርት ነው ያደግኩኝ። ከአንዱ ወደ አንዱ በመዘዋወርበት ሰዓት እነዚህ አንዳንድ የኢትዮጵያ ረጅም ታሪክ ያላቸውን አግኝቻለሁ። ከዚያ ላይ ከጽሁፍ ላይ መሪ ራስ የሚለው ብዙ ሰዎች ይጠይቁኛል። መሪ ራስ የሚለው በእነ ይኩኖ አምላክ የማይረግ ስም ሲደረደል መርጌታ የሚለው የትላልቅ ባለስልጣኖችን ቦታም እየለየም ያሳይ ነው። መሪ ማለት መቀመጫቸውን ለይቶ መሪ ራስ የሚባለው ደግሞ በኋላ ሰዓት ጸሐፌ ትእዛዝ ወይም ጸሐፌ ፈላህ የሚባላል። ግብር ሰብሳቢውን ስንት ለንጉሱ ስንት ነገር እንደገባለት ወይም ከንጉሱ ተቀብሎ ወይም ለራሱ ከራሱም አቤቱታን በመሪ ራስ በኩል ነው ለንጉሱ የሚመዘግብ ማለት ነውና መሪ ራስ የሚለውን ስም በዚያው አንድ መርጌታ ጉባኤ የሚባሉ መምህር አንተስ መሪ ራስ አይደለ ስላሉኝ እሳቸውን በማስታወስ ሁለተኛም ታሪኩን በመከታተል ያው የጥንት መሪ ራስ የሚባለው ስራው ጸሐፊ ስለሆነ በዚያ ስሜን የጽሁፍ ስም አድርጌዋለሁ። ትውልዴ ሰሜን ጎንደር በለሳ ቃለ መድኃኔዓለም ነው። በ42 ዓመተ ምህረት ነው የተወለድኩ። አባቴ ቄስ በላይ ድሉ እናቴም ወይዘሮ ባዩሽ ቦጋለ ይባላሉ። ኋላ ሁለቱም መንኩሰዋል ባንድ ላይ። የወጣሁም በ57 ዓመተ ምህረት ነው ካገሮት ከበለሳ የወጣሁ። መጨረሻ ከዚያ ጎጃም ሸዋም የተዘዋወርኩ ሰሜን ሸዋን በደንብ መንዝን ጎጃም እንዳለው ቋልኩ። እኔ በቅኔ ትምህርት ቤት ነበርኩ። ያው አስነጋሪ የሚባል በቅኔ ትምህርት ቤት እስከዚያ ደርሼ ነበር። ኋላ ወደ ሌላው ወደ ጥበብ ሐሳቤን ወደዚያ ተናደረኩት። እንግዲህ መጽሐፍ ልጽፍ የቻልኩበት የዜማ ልክ የሚባል መጀመሪያ ያንን ሞክር ነበር። እንደውም ወደ ብህትውና ማተኮር ነበር። ከዚህ ወደ ግብጽ እንሄዳለን የሚሉ ሁለት መነኮሳት አገኘሁ በመተከል ቻግኒ ከተማ ግንባር። እነሱን ተከትዬ ወደ ደቡብ ሱዳን ወደ አጥበራ ሄድኩኝ። ከሁለቱ አንዱ መነኩሴ ፖሊሲ ይዛቸው ሰትየቷ አንድ ከዲጃ የምትባል ነበረችና ወዳጇ ነበር። በኢትዮጵያ ነበር አንድ የሷ ወዳጅ ይዘው ሄዳለች። ወደ ጀበል ኑባ የሚባል ቦታ ይዘውኝ ሄዱ። ከዚያ እንደርኩ ፍልሰታን ሱባኤ ከዚያ ገብቼ ነበር። ኋላ አንድ ቆጥኝ ትልቅ ቋጥኝ የሚያክል ድንጋይ ነበር። ስቆረቁስ እንትሉ ይናድ ጀመር። የሰውየው ልጆች መተዋገዙ። ከዚያ ውስጥ ብዙ የቤተክርስቲያን ዕቃዎች መጻሕፍቶች በብዛት ተገኙ። አሁን ለኔ መጻፉን ሰጥቶ ይሄ ጌጣጌጡን እነሱ ወሰዱት። ሰውየውም ያው ኢትዮጵያ ስለነበረ የሸጠውን ሽጦ ወደ አጥወራ የሚባል ከተማ አለ ከካርቱም ወደ ምዕራብ በኩል። ከዚያ በባቡር አድርጎ በሐያት የሚባል አለ ወደዚያው በገዳሪፍ አድርጎ ከወዲህ ከመደኒ እንደገና ወደ ሪሰሪስ ደማዚን የሚባል አለ። ዛሬ አሁን ግድብ በሚገደበት በባምቡዲ ማንኩሽ አሁን ማንኩሽ የምትባለው ጉባ ትባላለች። በዚያ አድርጎ እስከ ቻግኒ አደርሶኝ እሱ ተመለሰ። መጽሐፉን ይዤ ወደ አዲስ አበባ ወደ ሸዋ መጣሁ። ሽንኩርት ሚካኤል ላይ ሆኜ መጽሐፉ የሱባን ቋንቋ መጀመሪያ መተርጎም ጀመርኩ። አንድ ጓደኛ ከዚያ ወደ ታሪክ ወርኩኝ እና የኢትዮጵያ ትንሣኤ ታሪክ የተባለ የተጻፈ ሽንኩርት ሚካኤል ከሚባል ተቀምጬ ነው። በ62 63 አካባቢ ነው። ከዚያ ወደ አዲስ አበባ መጣሁት። ሊታተም አልቻለም። ያዩትም ሰዎች ይሄ በጣም ታሪክን የሚቀይር ነው ስላሉኝ ተውኩት። ወደ ሌላው ዞርኩ እንደገና። በግዕዝና የጥንት አማርኛ ነው። የሱባ ቋንቋ ለብቻው ነው ደግሞ ያገኘሁት። እሱን አንዳንድ ስሞችን ለመተርጎም ያግዛል በሚል አይነት ነው የነባር የሚባሉትን ስሞች ከአዳም ጀምሮ ያሉትን ነው። ይሄኛው እንግዲህ ዘግዱር የሚባል ነው። በሰፊው ያንን እስከ አጼ ኢያሱ ድረስ የጻፈው የኢትዮጵያን ታሪክ አክሱማይ ሲራክ የሚባል መጀመሪያ ጽፎታል። ያን መጽሐፍ የአክሱም ተወላጅ ነው። በወዲት ጊዜ ነው ወደ ኑቢያ የተሰደደ። ከሱ ቀጥሎ ይሄ ዘግዱር የሚባለው የአንድ አቤት ተወላጅ ነው። እሱ በሰፊው ጽፎ እሱ እንደዘጋው ላይ ነው ማገኝ። ከዚያ በኢያሱ ጊዜ ነው የሚል ኢያሱ በኋላ ያሉትን ግን ከዚህ ከሌሎች መጽሐፍቶችም ያዛመድኩ ነው። መጽሐፍቶች ከዚያ ውስጥ እንግዲህ ያሻር የሚባል መጽሐፍ አለ። ያሻር የሚባለው መጽሐፍ በመሳፍንት በመጽሐፈ መሳፍንት በኢያሱ መጽሐፍ እንደገና በኦሪት ዘኍልቍ ላይ ይጠቅሰዋል። ያሻር ወይም የሰራዊት መጽሐፍ
ያሻር የሚለው ቃል ሰራዊት ነው አንደኛ። ለምሳሌ ሰራዊት ስንል ሸዋ የሚለው ቃል ራሱ ሰራዊት ነው። ወይም ጨዋ የሚለውን አማርኛው አርጎባው ሸዋ ይሉታልኝ። አንዳንድ ጊዜ ጨዋ ምርኮኛ ይላል፣ ግን በሌላ በኩል ደግሞ ሰራዊት ነው ምርኮኞችን የሚነዳ ማለት ነው። እነዚህ ያሻር የሚባለው መጽሐፍ ስለ ፍጥረት ነው የሚናገር እና እንስሳቶች እንዴት ማዳቀል እንደሚያሳይ ፍጥረት እንዴት እንደተጀመረ ብዙ ነገሮችን ይተርካል ከውስጡ። ስለ ሰማያት ሌሎች ያው ሰረገላ ታቦር የሚባለው መጽሐፍ አሁን ወጥቷል። እሱም በሌላ ዓለም ላይ ህይወት እንዳለ ከዚህ የሚኖሩት ወደዚህ ሄደው መኖር እንደማይችሉ ከዚያም ያሉት ወደዚህ መኖር እንደማይችሉ የማያገናኛቸው ነገር ይገልጣል ያሻር የሚባለው። መጽሐፈ ሱባኤ የተባለው ግን መጽሐፈ ኦሪት እንደማለት ነው። መጽሐፈ ኦሪት ስንል የኦሪት መጽሐፍ የጻፈው የኦሪ ልጅ ባስሌል ይባላል። ይህ ባስሌል ሙሴ ሙሉ ስልጣን ሰጥቶት ከያሻር መጽሐፍ እየጠቀሰ ስለ ፍጥረት እንዲጽፍ አዞት ጽፏል 4ቱን። ዘዳግምን ግን ራሱ ሙሴ ነው የጻፈው። ለምን? እግዚአብሔር እንዲህ አለኝ ይላል። ልዩነቱን ከዚህ ካስተዋል ከዚያ ግን ሙሴን እግዚአብሔር እንዲህ አለው ነው የሚል የኦሪ ልጅ እና መጽሐፉ ኦሪት ተብሏል በስሙ። መጽሐፈ ሱባኤ የተባለበት ደግሞ በቀዳማዊ ምኒልክ ጊዜ ሱባ ማለት አንደኛ ሰው ማለት ነው፣ ግዕዙ ሰብ የሚለውን ነው። ሱባኤ የተዘጋ ነው የጠፋ ማለት ነው። ዛሬ አንዳንድ ሰዎች ሱባኤ ገብተዋል ሲባል ከሰው ተለይተዋል። ይሄን መጽሐፍ ሱባኤ አድርጉት ዝጉት ብሎ ቀዳማዊ ምኒልክ የሙሴ መጽሐፍ ብቻ ነው አሁን መካሄድ ያለበት እንጂ ይሄን መልከ ጼዴቅ መጽሐፍ መቆም አለበት ብሎ ስላወጀባቸው መጽሐፈ ሱባኤ በድብቅ አንዳንድ ጊዜ ስለ ፍልስፍና ያጠኑበታል። ሌላው ሰው እንዲያነበው ይከለከላል። እንደዚህ ያያለ እስከ ቅርብ ጊዜ መጥቶ እንግዲህ እስከ ጎንደር መንግስት ድረስ ደርሷል ያ መጽሐፍ። መጽሐፈ ሱባኤ የሚባለውና ስለተደበቀ ነው መጽሐፈ ሱባኤልና ያጠቃልላል። ልክ መጽሐፈ ኦሪት ከአዳም እስከ መጨረሻው እስከ ክርስቶስ ልደት ያለው ኦሪታውያን ይባላሉ። ያ ደግሞ መጽሐፈ ሱባኤ ይባላል። በድብቅ ያለ ነገር ያሻር ስለ ፍጥረት እስከ ቀዳማዊ ምኒልክ ነው የሚጽፍ። ሱባኤ ነው የሚያጠቃልል። መጽሐፈ ሱባኤ የሚለው ያጠቃልለዋል ሁሎችንም። ጼዋ፣ ጨዋ፣ ሸዋ ከሚሉት ቃላቶች ይወራረሳሉ ወይስ የተለያዩ ናቸው? እንግዲህ ከሱባ ቃል የተወሰደ ነው። እንግዲህ ያው ናቸው ትንሽ። እንግዲህ ለምሳሌ ጌ የሚለው ነገር የአማርኛችን ቋንቋ ነው። ጌ ማለት ሀገር ይሆናል ወይም ሰፈር። ለምሳሌ ግርጌ ስንል ከግራ አጠገብ ጅጌ ከጅ አጠገብ፣ ጉራጌ ስንል የጉራጌ አጠገብ አዲስጌ አዲሶች ሀገር። ከዚያም ወደ ጦሩም ስነት ጌ የሚል ነበርና ዋናው ስሙ የሀገሩ ተወላጅ ባለጌ ይባል ነበር። ያስደወልና ባለሀገር አሉት። ሀገር የሚለው ከጊዜ የተወሰደ ነው እና ከዚህ ላይ እንግዲህ ቋንቋው ብዙ ጊዜ ስሙን እየቀየረ ለምሳሌ አበሻ የሚለው ፊት ለስድብ ነበር ያቀረቡት፣ ኋላ ግን ወደ ጀግነት ተቀይሯል። ይሄም አበሻ ያሉት ፈላሾች ናቸው። እናንተ ፈላሲያን ሲሏቸው በኋላ በባቢሎን ወደ ባቢሎን በተማረኩ ጊዜ የመጡት ነው ፈላሲያን። ቀደም ብለው የመጡት ግን አጋዚያን ነው የሚባሉ ፈላሲያን አይደሉም። እነዚህ ካልተገረዙት ጋር ተጋብተው ስላገኟቸው እናንተ ኃጢአት ሰራችሁ ሲሏቸው አበሻ አሏቸው። እነዚያ ደግሞ እናንተ ፈላሾችኛ ባቀና ነው አገር በሚል ያ ፈላሻ አበሻ እየተባባለ ቆየና በነብዩ መሐመድ ጊዜ አበሻ ትልቅ ክብር አግኝቷል። ስሙም ከፍ ያለ ሆኗል እና ስሙ በየጊዜው ይላል። ስለዚህ ሸዋ የሚለው ጨዋ ከሚለው የተወሰደ ነው። ጼዋ፣ ሸዋ፣ ጨዋ የሚለው ከቃላት ነው። ሸ ማለት አማርኛው ጨ የሚለውን ጨ ማለት የማይችሉ ሰዎች ሸ ይሉታል። ለምሳሌ በግብጽ ቦታ ሲዋ የምትባል ሀገር አለች። ትርጉሙ አንድ ነው። እነ ገብረ መንፈስ ቅዱስ ሀገር ማለት ነው የተወለዱበት። ሲዋ የሚለውም ይሄም የሸዋ ስም በይኩኖ አምላክ ነው እንጂ መጀመሪያ ገበጣን ነበር የሚባል ይሄ ሸዋ አካባቢ። አሁን ገበጣን ይባላል። ከዚያ ሸዋ ብሏል። የወታደር ሀገር ማለት ነው። ሰራዊቱ የሰፈረበት የንጉሱ ሰራዊት በይኩኖ አምላክ ነው ይሄ ሆነ። እንግዲህ የኢትዮጵያ ትንሳኤ ታሪክ እኔ ከሱዳን ወደ አሜሪካ እንደገባው አንድ ወዳጄ ዶክተር አይል ወልዳ የሚባሉ ነበሩ። ልደት አካባቢ በፖሊስ ሆስፒታል ውስጥ የሚሰሩ የነበሩ። እሳቸው መጽሐፍቶችን አንዳንዶችን ለማየት ወስዷቸው ነበርና ይላኩልኝ አልኳቸው። የገለበትከው የኢትዮጵያ ትንሳኤ ታሪክ አለ፣ ሌሎች ግን ከኔ አይደለም አሉኝ። ያው ያለዱም ሌላ ቦታ ነበር። እሱን ላኩልኝና እንደገና ጽፌ ሰደድኩ። የዛን ጊዜ ይሄ ነገስታት ታሪክ አይታተም ስላለ በደርግ ጊዜ ለጊዜው ቆየና በኋላ ኢህአዴግ እንደገባ ወዲያው እንዲታተም ሆነ ታተመ እና ብዙ የአረፍተ ነገሮች ስህተት ቢኖረው ታሪኩን ብዙ ሰዎች ይወዱታል። የኢትዮጵያ ትንሳኤ ታሪክ የሚለውን
እና ወደፊትም እግዚአብሔር ፈቃዱ ከሆነ ያው እንደሚታተም ተስፋ አለኝ። እንግዲህ ኢትዮጵያ ወደሚለው ስነድ አንደኛ ግሪኮች ያው ሀገር ፈታሽ በሚያዩ እንስሳት የጥቁሮች ሀገር ብሎ ነው መጀመሪያ የጻፈው። አሁንም የጥቁሮች ሀገር ናት፣ የጥቁሮች እናት ናት። የጥቁሮች ሀገር ስላለ ጥቁር ማለት ነው ይላሉ። በግሪከኛ አይደለም፣ ጥቁር ማለት አይደለም። ኢት ማለት ስጦታ ማለት ነው። በመጀመሪያ ዮጵ ማለት የወርቅ ስጦታ ማለት ነው። ዮጵ እየተባለ ዮጵ የሚለው ቃል ከዚያ እናገኘዋለን። አንደኛ ኢትዮጵያ ዮጵ የሚል ፊደል በግሪክም የለም። ዋናው ትክክል የተስተካከለ ኢትዮጵያ እንጂ ኢትዮጵያ አይደለም። ለኛ ስም ሊያወጡልን አይችልም። ከነሱ በፊትኛ ነበርና ሌሎች ኩሽ የሚለውን ሰባ ሊቃናት ይላሉ። እንግዲህ ጭማንዳን ጊዜ ኢትዮጵያ ያሉት ይላል። ከዚህም ስተት ነው። የእስራኤል ንጉስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሴት አንቀጽም ነው እንጂ ኩሽ እጆቿን ትዘረጋለች አይልም፣ የወንድ ስም ስለሆነ። ከዚህ ላይ ማንኛው ስተተኛ እንደሆነ ማንም ሊያውቀው ይችላል ካስተዋለው። እና ኢትዮጵያ እጆቿን ትዘረጋለች ማለት ሰባ ሰገል ነው፣ ለክርስቶስ ገጸ በረከታቸውን የሚያሳይ ነው። ከዚህ ላይ የሚተርከው ኢትዮጵያ የሚለው የእግዚአብሔር ስጦታ ነው። አሁን ስጦታውም በሰባ ሰገል ታይቷል እንጂ ኢትዮጵያ ቆዳቸው የተቃጠለ የሚለውን እኔ ማልቀበለውም በመጽሐፍ ማላገኘው። አንደኛ የፀሐይ ያቃጠለው ሲል ፀሐዩ ከኛ የነሱ ይበልጣል ከተፈልገስ የሚያጠቁል የነበረ እነሱ ነበር፣ እኛን አይደለም። ደግሞ እነሱ ሳይወለዱ እኛን ስም ሊሰይሙልን አይችሉም። እና እነሱ በዘረጉት ትምህርት ነው እንግዲህ ሁሉም ነገር ከኛ ነው ስለሚሉ ነው። ያንን እኛ ሰዎች ደግሞ ተቀብለው ግሪኮች እንደዚህ ይላሉ፣ ነጮች እንደዚህ ይላሉ ነው እንጂ ጥቁሮች እንዲህ ይላሉ የሚለውን አይቀበሉም። ስለዚህ ትንሽ ስተት ያለ ይመስለኛል ከተነጋገርንም። እና አበሻ የሚለውም ያው ቅድም እንደነገርኩ በሂብሩ አበሻ ግዕዙ አበሳ ይለዋል። አበሳ ኃጢአት ሰራ ነው ማለት ካልተገለጹት ጋር ተጋባ የሚለው ነው። ግዕዙ አበሳ የሚለውን ዕብራይስጡ አበሻ ነው የሚለው። እና ያ ግን ስሙ ወደ መልካም ተቀይሯል። መጀመሪያ ለስዱ የሚጀመር አክሱምን የመሰረተ ነው። አክሱም የሚባለው ታላቅ ንጉስ ነው። በመጽሐፈ ሱባኤ ላይና በኢትዮጵያ ትንሣኤ ታሪክ ተመልክቷል። የሷ ክርስትና ለመጀመሪያ ጊዜ ወደዚያ ሄዱ። ብዙ ሴቶች በዚያ ነግሰዋልና ሴቶች ስማቸው ማይረጋቸው እንደቄ ይባል ነበር። እንደቄ እየተባሉ እስከ 12 ነው ምናምን በግብጽ ላይ ግብጽን አካባቢ ገዙት ነበር። ከዚያም አልፎ ዛሬ ሲና በረሃ የሚባለው እንደቄ የሚባለው በእነሱ ስም ነው። መቃቢያን ማየት ይቻላል። እና እነዚያ እንደቄ የሚባሉት እንዲያውም አንድ ታሪክ የሚያሳዝነኝ የህንድ ሰው ከኢትዮጵያ ንጉስ ጋር ተጋጠመ ይላሉ። በየት መጥቶ እንደቄ የሚለውን ህንድ ብለው ይጻፋሉ። ከህንድ መጥቶ በዚህ በሰሜን ኢትዮጵያ ላይ እንደተዋጋ ምናምን የተጻፈ ስላየሁ በጣም አዘንኩ። ያ የህንድ ንጉስ ከነሱ ለመገንጠል መጥቶ የኢትዮጵያ ንጉስ ከንጉሰ ነገስቱ ጋር ያው ሌላ ረጅም ታሪክ ስላለ እሱን እንለፈውና የመጣው ለህንድ ይሰጡታል። ሴቶች ደግሞ እስከ ብዙ ጊዜ መልካሞች ነበሩ። የኢትዮጵያም ላይ ግብጽ ማለት ወደዚህ ወደ ኑቢያ ያለው ወደ ሮም የተቀላቀለ በሴቶች በመጨረሻው አካባቢ ነው። በእስክንድር ጊዜ ብዙ ይሄን ሁላችን ተስማምተን ሊቃውንቶችም ተሰብስበው ተነጋገረው እውነቱን ብናደርገው ይሻላል። እዚህ ላይ ዋናው ትልቁ ቁልፍ መወያየትን የመሰለ የለም። ከዚያ ውስጥ ጥያቄ መግባት አለበት። እንዴት ይሄ ሊሆን ቻለ? እንዴት ሊጠፋ ቻለ? እንዴት አሁንስ ሊገኝ ቻለ? ከሌስ እንዴት ሊነሳቸ ለምን ወደቀ የሚለውን እያነሱ ሊቃውንቶች ተስማምተው እውነቱን ማግኘት ይቻላል። ግራና ቀኙን እያዩ በአንዱ ፊት ብቻ መሄድ ተገቢ አይደለም። አንድ ጸሐፊ የሆነ ሰው እንደ ዳኛ መሆን አለበት እና ዳኛው የመስካሪዎችንም የከሳሹንም የተከሳሹን የሁሎችን ድምጽ ከሰማ በኋላ ነው የሚወስን። እና አንድ ታሪክ ጸሐፊ የሚሆን ታሪክ ጥናት የሚያደርግ ልክ ራሱን እንደ ዳኛ አድርጎ ታሪኮችን ወደ ኋላ ይሄ እንዴት ሊሆን ቻለ የሚለውን ጥያቄ እያስገባ ማዘጋጀት ይችላል። ወደፊትም ያው ከአንዳንድ ሰዎች ጋርም እንደዚህ ሐሳብ አላቸው። መካከል አንዳንዱ ደግሞ እንዴት አንተ ልታውቀው ቻልክ የሚሉ ጉዳይ አለ። ከኔ ጋር አልኖሩምና እነሱም እንደምትን ማለያቸው ጥያቄ ቢያቀርቡልኝ ደስ ይለኛል። እና መጓያየቱን የመሰለ የለም። እነዚህ መጽሐፎች አሁን ትንሣኤ ታሪክ ላይ የተጠቀሱት በግዕዝ የተጻፉት መጽሐፍቶች አሉ አይደል? እንግዲህ በሌሎች ያሉትን አላውቅም። በእኔ ያሉት አሉ። እንግዲህ አንዳንድ ጊዜ ብዙ እንዲያውም አንድ ከሚገርም አንድ ታሪክ አለ። እኔ መጽሐፉን ገነተ ማርያም በትምባል ሽንኩርት ሚካኤል አካባቢ ነበር ቀበሌው ሄጄ ነበር። አንዳንዶቹ መጽሐፎች
ዱባይ ገባው እዚያ ውስጥ እነሱን በስነ ስርዓት እንዳይበላሽ የሚያደርግ ስልትም ስላለን አወጣሁትና ጓደኛዬ ነበርና እሱ ደግሞ ለሱ ጥየው ተጮህልኩኝ ስደውለትም በጽፍለት መልስ አጣሁና በቃ ወስዶት ነው ያው ገልብጫለሁ ብዬ ነበር። በሌላ ጊዜ ተመልሼ ስመጣ ሚስቱ ለካሱ ሞቷል ራሱን ገሎ ሞቶ መጽሐፉን ንሽለ ጓደኛዬ ስጭልህ መጽሐፍ አደራ ነው ብሎ ሰጥቷታል። እሷ ለለቱ ከቤት ወጣ በእንትን ነበር የምትኖር በሆነ ይሄ ተፈናቃይ ነው ይሄ ጥግ ባንድ ቦታ አላጅ ወርጊስ ላይ እንዲጫማ እያስጠለኩ ቀና ብላየችና ሄደች። አሁንም ተመልሳ መጣየች። መጨረሻ አንተ ከሌና አስግ ነው የሚለው አስግ መላክና አለች። አሁን አልኳት አለቀሰችና ናብላይ ዘይ ያው አንድ መጠለያ ቦታ ነው በደሊት ወጣቀላ ተቀላይ መጽሐፍ እንደንትን አደጋ አስቀምጣ ይወል እንደዚህ ብላ ይጻፈልህ ብላ ነገረችን። እም ካሜራይ ምን ሽጬ እንግዲህ እግዚአብሔር መጽሐፍ መልሶ ወደንጅ ካስገባው ቢወስዱት ይወሰዱ ተነስቼ ደህና ሄደ ገባ። ከዚያ ከርኩ በኋላ እንደገና የፊት ጽሁፎችንም ያለምኩ ነሰረገላ ታወርን ባልን መጽሐፍ ብሩክ የሚባሉትን ሁላ እንደገና መጽሐፍ ቻልኩ እና ይሄ መጽሐፍ ብዙ ጊዜ ከኔ እየሄደ ተመልሶ ይመጣል። ሌሎችም አሉ አሁንም ያለዱም አሉ እዚህ ከዚያም ለማየት የሚወሰድኳቸው አሉ። የማቴዎስ የጻፋቸው እንደዚህ ጳውሎስ የጻፋቸው ከኛ ጽሁፍ ላይ ያለ ማለት ከመጽሐፍ ቅዱስ ወጣ ያሉ ይሄን የመሰሉ መጽሐፍቶች አሉ በእኛ ውስጥ። ጥንታዊ ደብሮችም ውስጥ ሊገኙ የሚችሉ መጽሐፍት ናቸው ማለት ነው። እንግዲህ ዜና ማርያም ከአንድ ቦታ ውስጥ አለ። ብዙ ጊዜ ከደብሮች አይገኝም። አንዳንዱ ሲሞቱ ለቤተ ክርስቲያን በመስጠት ነው። አንዳንዱ መጽሐፍን ተራሳቸው ያጽፏቸዋል። አንዳንድ ሰዎች ደግሞ ያው ጽፎ ያው በዚህ በአንድ ቤት በየምድር ውስጥ የጸሐፊ ሰፈር ነበር። ሁሉም ጽፈት ወደዚህ ሄዶ ያጠና ነበር ወደ አንድ ቤት። ከዚያ ወደ ላሊበላ ወደ ታወቁት ወደ አክሱም ሄደው በአመት ባል ጊዜ መጽሐፍ የጻፉትን የገለበጡትን መጽሐፍ ይሸጡ ነበር። በዚያ የሚተዳደሩ ሰዎች ነበሩ በጽሁፍ። አንዳንዱ ደግሞ ያጻፉ ለምሳሌ በአጼ አምደ ጽዮን የኢትዮጵያ ታሪክ በሰፊው ተጽፎ ነበር። እንደገና በአቡነ ገብርኤልና በአቡነ ሚካኤል አማካኝነት መጽሐፍቶች ደግሞ እንዲጠፉ ተከልክለዋል፣ እንዲጠፉ ተደርጓል። አጼ ዘርዓ ያዕቆብ ደግሞ ብዙ የቅዱሳንን ገሎችን የግብጻውያን ታሪክ በሰፊው እንዲጻፉ አድርገዋል። እንግዲህ እነዚህኞች ሲመጡ እነዚያኞቹ ደግሞ እየሸሹ ነው ይሄዱ። ሌላው ደግሞ ዜና ማርያም የሚባል ኢትዮጵያ ውስጥ እንደነበረ ሰፋ ያለ እንትን አለ። አሁን ያ ዜና ማርያም የሚባለው ጽሁፍ በአጼ ዘድንግል ጊዜ ማለት ነው በእና አጼ ሰልጸ ድንግል በኋላ አንድ ጳጳስምና ኢትዮጵያ ገባ ሲሉ እንዴት ኢየሱስ ከጥቁሮች ተወለደ ይላሉ እነዚህ ብለው ካህናቶችን በሐሰት አስመስክረው አስገድለዋቸዋል። ያን መጽሐፍ ሲጽፉና ሲገለብጡ የተገኙትን እና እንደዚህ የመሰለ ብዙ ጊዜ በአንዳንድ ቅዱሳን አማካኝነት እየተባለ ብዙ የኢትዮጵያ ታሪክ የሰማዩን መንገድ እንጂ የዚህ መሬቱን ለምን ትጽፋላችሁ? ይሄ ጠንቋይ መጽሐፍ ነው፣ ይሄ ሌላ ነው፣ ሰው የሰማዩን ቤት እንጂ የምድሩን ቤት ምን ያደርግላችኋል የሚባል ሁላ ስብከት እየተሰበከ ብዙ መጽሐፍቶች ሊጠፉ ይችላል። ያልጠፉም አሉና እንትን ይልቅ ከትላልቅ ደብሮች ይልቅ በአንዳንድ ጠፍ ቤተ ክርስቲያኖችና በአንዳንድ ዋሻዎች ወይም በአንዳንድ ገዳማት በዚያ የተቀበሩም ወይም ያሉም ሊኖሩ ይችላሉ። ሰው ጥናት ካደረገ የጻፍኳቸው መጽሐፍቶች በአጠቃላይ ከ20 በላይ ይሆናሉ ያሉ ያልታተሙ ከ10 በላይ ምን ያልታተሙ አሉኝ። ብዙ ምስጢር ያዙ። እንግዲህ የመጀመሪያው ጥቁሉ ጥንዚዝና ሚል ስለ አፍሪካውያን የተጻፈ ነበር፣ ጠፍቷል። ትንሽ ነው። ከዚያ የኢትዮጵያ ትንሳኤ ታሪክ ነው። እንግዲህ ከኢትዮጵያ ትንሳኤ ታሪክ እንግዲህ መጽሐፍ ብሩክ አለ። ከዚያ ከሱ ሰረገላ ታወር ነው፣ ተመሳሳይ ነው። ከሰረገላ ታወር መጽሐፍ አብርሂት መጽሐፍ ብሩክና ሰረገላ ታወር ስለ ሰማያት ነው ብዙ ጊዜ የሚያተኩር። ሰረገላ ታወር መጨረሻ ስለ ሰብአ ሰገል የተለያዩ ዓለማት ከዋክብት ስለነሱ ይነግራል። ለምሳሌ አውደ ፀሐይ የሚባለው አለ መጽሐፍ። አሁን እሱ አውደ ፀሐይ ስለ ከዋክብት ነው የሚናገር፣ ግን ኋላ ወደ ጥንቁልና ቀይረውታል ስሙን። አውደ ነገስት ወይም የሚባል ስም አውደ ፀሐይን አውደ ነገስት ይሉታል። ነገስታቱ የሚሾሙበትን ወይም ጉዞም ሲያደርጉ ጦርነት የሚጠይቁበት ነበር። አሁን ከመጽሐፈ ክቡርና መጽሐፈ ሰረገላ ቀጥሎ መጽሐፈ ሱባኤ ነው። መጽሐፈ ሱባኤ ዘባማን ካለ ያልኩት ነው።
መጽሐፍ አብሬ ተጽፏል። ከዚያ ከመጽሐፍ እንግዲህ የጥበብ መጽሐፎች አሉ። እነ መጽሐፎች እነ መጽሐፍ አድኖት የምላቸው አለ። የኢትዮጵያ ሊቃውንቶች ያቆዩንን ለማስተላለፍ ብዬ ነው እንዲታተሙና ህዝቡ እንዲያጠናባቸው ጥናት እንዲያደርግባቸው ብዬ ነው። ከዚያ ስለ ድንጋይ ጥበብ ወልቁ አይባን የሚባለውን እንቋ አይባን በሚል አይነት ሰይሜዋለሁ። ወልቁ አይባን የሚል መጽሐፍ አለን። የቆየ ነው። ስለ ህንጻ እንዴት እንደ ለምሳሌ የአክሱምን የሌሎችንም የሚያሳይ ነው። እሱ መጽሐፍ ትልቅ መጽሐፍ ነው። ጥናት ከተደረገበት ስለ እንቋ አይባን ማለት የድንጋዮች እንቁ ማለት ነው። ሁልቁ አይባን ማለት የድንጋዮችን ቁጥር የሚናገር ነው። እሱ ግን የኖረ መጽሐፍ ነው። ከሁልቁ አይባን እንቋ አይባን ነው የጻፍኩት። ሌሎች መክስተ ምስጢር የሚባልም ስለ ሃይማኖት መጽሐፍ ክቡር የሚባልም እነሱን የመሰሉ ጽፍ ያለው ያልታተሙ ጥሩ መጽሐፍቶች አሉ። ደግሞ ስለ ሰው ልጅ እነሱ ጥሩ መጽሐፎች ናቸው። ሲታተሙ ነው እንግዲህ ምንጩ ከጃንሸዋ ነው። ሁሉም ከመጽሐፈ ሱባኤ ነው። የራሴ ሐሳብ ስሙን የምሰጠው እኔ ነኝ። ቅርብ ጊዜ የተጻፉ አሉ። ለምሳሌ እነ ቴዎድሮስ ታሪክ ከነመርጌታ ጉባኤ ነው ወሰድኩ። ሌሎች ከመጽሐፉ ጋር አልስማማልኝ ሲሉ የሌሎችን ዋቢ ማድረጉን ተውኩት። ያው መጽሐፉ በቂ ነውና ብዙ ጊዜ ማተኮረው ወደ መጽሐፍ ቅዱስ ላይና ለምሳሌ መጽሐፍ ሲራክ የሚባለው ኢትዮጵያዊ ነው የጻፈው። ግን የሰጡት እነሱ ሲራክን ለእንትን ነው ለእስራኤሎች ሲራክ ነው የሰጡትኝ። ይሄም የተለያየ ነው። አሁን በየአንዳንድ ደብሮች አለ እሱ መጽሐፈ ሲራክ የሚባለው የታተመውና ሌሎች ቦታ የተለያየ ሐሳብ ይዘው ነው የሚቀርቡ እና የኢትዮጵያን በኢትዮጵያ ሊቃውንቶች የተደረሱትን መጽሐፍቶች ለሌላ መስጠት አመል ሆኗል። ለምሳሌ መጽሐፈ ጥበብ የሚባለው የሰሎሞን ነው ይባላል። ያም ሁላ ውሸት ነው። ለምን ተዋህዶ ሃይማኖት ይላል፣ ሐዋርያት ይላል፣ ማርያም ይላል። ስለዚህ በሐዲስ ጊዜ የተጻፈ እንጂ በብሉይ ጊዜ የተጻፈ አይደለም። አክሱማይ ሲራክ የጻፈውን ለሌላ ሲራክ ሰጥተውታል። ብዙ ጊዜ እንደዚህ ነው። ሰው ደግሞ እንዲቀበልላቸው እያሉ ነው። ሰው እንዲቀበልላቸው ከሩቅ ሀገር ከዚህ ያገኘ ነው እንጂ ሰው ውሃ ጠጥተህ ትድናለህ ቢሉት አያምንም። ግን ሌላ ከሩቅ መጣ እንዲህ ያለ መድኃኒት ነው ካሉት ግን ይፈልገው ያምንበታል። እና ይሄን ይመስላል እነሱ ወደኛ ሊያተኩሩ የቻሉበትና እኛን ለመቆጣጠር የፈለጉበት ዋና ትልቁ ዓላማቸው ከመጀመሪያ ጉዳይ የአባይ ጉዳይ ነው። ያለ አባይ መኖር አይችሉም። በአባይ ላይ አንድ እርምጃ ኢትዮጵያ ከወሰደች እናልቃለን የሚሉ ጉዳይ አላቸው። ስለዚህ ኢትዮጵያን በተለያየ መልክ በሃይማኖትም በምንም ያሉ ኢትዮጵያ እንዲቆጣጠሩ ነው ያደረጉት። እንዲያውም በአንድ ቦታ ላይ እንዳገኘሁት ነብዩ መሐመድ እንዳለፉ ከሊፋዎች እና አብዱራህማን ኢየሩሳሌምንና ግብጽን በሚያሰልሙበት ሰዓት አንድ ደብዳቤ አብዱራህማን እስክንድርያ ሳለ ለከሊፋው ጽፎ ነበር። ይኸውም ብዙ መጽሐፍት በኮልት የተጻፈ መጽሐፍ ተራራ ያክል አስቀመጥኩት የሚል ጽሑፍ። ይህን መጽሐፍ ምን እናደርግ ብለው በጠየቁት ሰዓት መልስ የሰጠው ነብያችን የጻፉልን መጽሐፍ በቂ ነው፣ ሌላ መጽሐፍ እንዳይኖር አቃጥለው የሚል ትእዛዝ ተሰጠው ለአብዱራህማን። ነገር ግን አንድ ነገር እንዳትረሳ አለው። ነብያችን ከአላህ በታች ነው ስለሚመለከቱን የነብያችን ወዳጆች አበሾች አለቃቸውን ከእስክንድርያ ስለሚወስዱ አበሻ እስከሚሰልም ድረስ እነሱን እስክንድርያን ሁሎች እንዳታሰልም የሚል ጽሑፍ ተልቆለታል። እና መጽሐፍ ሲቃጠል ብዙዎች ይዛን ጊዜ እነሱ ማስለም ይችላሉ፣ ኃይል አላቸው፣ ጦራቸውን የተደራጀ ነው። በዚህ በአበሾች ምክንያት እስክንድርያዎች ክርስቲያኑ ነው እንዲቆዩ የተደረገ ጉዳይ አለ። ለምን በእነሱ ፍቃድ ነው ያጳጳሱ የሚላክም። እና ይሄን የመሰለ የቆየ ታሪክ አለ። እነሱ ደግሞ እነሱም ውስጥ ቢሆኑም እኛን እየመጡ እንዲቆጣጠሩን የግብጽ ተከታይ በግብጽ ስር እንዳንዲት ወረዳ ተቆጠሩ እንዳንድ ሀገር መንግስት አይደለም። እንዲያውም ከአንድ ጳጳስ በላይ እንዳይበዛ ሃይማኖት እንዳይስፋፋ የሚል ነገር አላቸው። ስለዚህ ነው ብዙ ጥናና አንድ ጳጳስ ብቻ ይበቃል ተብሎ ተወስኖ ሃይማኖቱም እንዳይስፋፋ ከዚያ ወርስ በራሱ እየተጨቃጨቀ እንዲኖር በማድረግ ይሄ የተነደፈ ፕላን ስለነበረ ይስፋፋ አልቻለም። እና ይሄን ይመስላል እንግዲህ ከነሱ ልነሳ እንጂ የራሴ ሐሳብ ነው። ለምሳሌ
አንዳንድ ነገሮች ለሌላው ነገር የሚያፈርሱ ነው ሳያቸው አልጽፋቸው። ለምሳሌ አንድ ጊዜ ተሳሳትኩት አለ ግራኝን ለመርዳት በዝሆን መሳሪያ ተጭኖ ቀይ ባህርን አቋርጦ ገባ የሚላየው እንዴት ዝሆን ቀይ ባህርን ያቋርጣል ያለፍኩት አለ። በሌላ ጊዜ ሳይ ግን ኢንዶኔዥያ ውስጥ እስካሁን ዝሆኖች ትላልቅ ዛፍ ባህር ለባህር ውስጥ እንደ ጉማሌ ይዘው ተጠቀሙባቸዋል። አይ እንዴት ተሳሳትኩ እላለሁ። ይሄን የመሰለ አንዳንድ እንትን ማልፋቸው አለ። ስለዚህ ነው ከመጽሐፍ ቅዱስም ከጃንሾዋም ከሌሎችም እየጠቀስኩ ማስቀምጠው መጽሐፉንም ስሙንም የሰየምኩት ራሴን እንጂ ያንን ራሱን ትርጉም አይደለም። የራሴን ምተወንተዋለሁ። ቅድም እንደነገርኩ እንደ ዳኛ ሆኜ ይሄ ጥሩ ነው ይሄ ጥሩ አይደለም ይሄ የሚያስማማ ነው። ለምሳሌ ስለ ኦሮሞዎች ሰፋ አድርጌ ብዙ ታሪክ ሳስቀምጥ አንዳንዶች ኦሮሞ ነው ያሉኛል። እኔ ኦሮሞ ቢሆን ደስ ይለኛል። ኦሮሞ ትልቅ ታሪክ ያለው ህዝብ ነው እና አለማወቃቸውን አውቄ ዝም ነው የምላቸው እንጂ እንትን አይደለም። ዋናው ባላባቱን አይደለም ብለው መናገር እንትን አይደለም። የኢትዮጵያ የሚለው ቃል ደግሞ የአማራ አይደለ የትግራይ አይደለ የምን አይደለ የቆየ ከሱባ ቃል የተወሰደ ነው የሁሉም ናት ኢትዮጵያ ማለት እንጂ የአንድ ጎሳ ስም አይደለችም። ከዚህ ላይ ጎሳ የሚለውን ደግሞ ትንሽ አንዳንድ ጊዜ ሲሳሳታ ያለው እዚህ ላይ እንደላ ስታውስ ጎሳ ማለት ጎሳ በቃልስና ማለት አንድ ጎሳ የራሱ የሆነ ቋንቋ ይኖረውና በውስጡ ብዙ ነገሮች አሉት። ቋንቋቸው አንዱ ነው። ጎሳ ማለት የቋንቋ መለያ ነው። ብዙ ሃይማኖቶች ሊኖሩ ይችላሉ በአንድ ጎሳ ውስጥ። ለምሳሌ እስራኤሎች ጎሳነታቸው ዕብራውያን ናቸው። ቋንቋቸው ዕብራይስጥ ነው። ነገዳቸው ግን በ12 ነበር። ከዚያ በኋላ ያ የነገድ ስም በውስጥ ነውና ጎሳ የሚለው ቃል ለምሳሌ አማራ ጎሳ አይደለም የሚሉ ቋንቋ እስካለው ድረስ አንድ ጎሳ ነው። በውስጡ ብዙ ነገዶች አሉ። ለምሳሌ ቅማንቱ ይጦ አንዳንድ እነዚያ ነገዶች ተብለው ይቀመጣሉ። የራሱ የሆነ ቋንቋ ያለው ነው። በውስጡ ግን ሃይማኖትም ባህልም የተለያየ ባህልም ሊኖረው ይችላል። ጎሳና አንድ የሆነ ለምሳሌ እንግሊዘኛ ስንል እንግሊዝ ጎሳ ነው። እንግሊዘኛ ቋንቋው ነው። አሜሪካም ጎሳነቱ እንግሊዝ ነው። ቋንቋው እንግሊዝ ከሆነ ድረስ እና ጎሳ የሚለው የራሱ የሆነ ቋንቋ ያለው ማለት ነው። እንግዲህ ሰዎች ውሃ ያለበትን አካባቢ ይዘው ነው የሚኖሩ እና በወንዞች በምንጮች አጠገብ ነው የሚኖሩ። ከዚያ ቀጥለው እንግዲህ ዋሻ መጠጊያ ምናምን ይፈልጋሉ። በዚህ በአክሱም ጊዜም በአጼም ጊዜ የተመዘገቡ የጎሳ ብዛቶች አሉ። እነሱን ስመለከት የጎሳና የቋንቋ ብዛት እንዴት ቋንቋው እንደበዛ እንዴት እንደተዳቀለ መልሶ ህዝቡ እየጠፋ እንደገና እንዴት እንደተገናኘ ሁላ ተመልክቻለሁ። እና አሁን ኢትዮጵያ የመጀመሪያ የሰው ልጅ መገኛ ተብሏል በመጽሐፍ ቅዱስና በነ ያሻር መጽሐፍ ከተመለከተነ የሰው ልጅ እንግዲህ የመጀመሪያው አዳም ነው ብለን ነው ምናምን። የሰው ልጅ ተብሎ በእግዚአብሔር መልክና በእግዚአብሔር አስተሳሰብ የተቀመጠ ሰው ነው ብለን ነው ምናምን። እንግዲህ እንዳየሁት ግን አሁንም ከኢትዮጵያ አልወጣም። ከዚያ ያሻር ከሚለው ለምሳሌ የሄኖክን መጽሐፍ ሲጽፍ ስማውን በመጽሐፍ ቅዱስ ላይ ያለው አንዳንድ ቦታዎችን ያመጽሐፍ ቅዱስ ከኢትዮጵያ ላይ ያነሳለኝ። ሄኖክ ከዚህ ወይስ ኢትዮጵያ ሆኖ ነው የጻፈው ወይስ ገልባጩ ነው? ይሄን ነገር ኢትዮጵያን ብዙ መሬቶች ያያለው። አዳም ለምሳሌ ዳሞትን ወሰድ። ዳሞ የሚባል ትልቅ ነገድ አለ። አስላዳን የሚባሉ ጎሳዎች ነበሩ። እነሱ የጥንት ሰዎች ተብለው የሚነገሩ ናቸው። እንግዲህ በዚያ ያስላዳን ዛሮች ዳሞ የሚባለው ኋላ ወደ ዳሞትም ወደ ምንም የሚቀየር ጉዳይ አለ። በዳሞት አካባቢ እንደተፈጠረ እንግዲህ ያቺ አዳም የተፈጠረባት ቦታ መሬቷ የሚለው ኤልዳን ትባላለች። ኤልዳን ማለት ፍጥረት የሰው ልጅ የተጀመረባት ነው። ኤልዳን የሚለው እነዚህ አስላዳን የሚባሉት የአዳም ነገዶች የሚያመለክት ነገር ነውና ያ ቦታ በዳሞት አሁን በጊዮን አካባቢ ይዞ የሚያመለክት ነው። እንግዲህ በጣም እኔ በትንሹ እንደተመለከትኩኝ አንዳንድ ስሞች ይዞ አገኛለሁ እና ስለዚህ የሰው ልጅ መገኛ ናት የሚለውን 100% ደስ ይለኛል። አሁንም ነው የሰው ልጅ ቋንቋው እስከ ባቢሎን አንድ ነበር። የመጽሐፍ ቅዱስም በስልምናውም በእኛም በሌሎችም ይሄን ያምናሉ። እርሱ ቋንቋ ማን ነው ነው በአሁን ሰዓት ጥያቄውን መልስ የሚያጣለት ብዙዎች። ሌሎች አረቦችኛ ነን ይላሉ። አረብኛ ነው የመጀመሪያ ቋንቋ ይላል። ላቲኖችም ይላሉ። ዕብራይስጦችም የኛ ነው ይላሉ። ግዕዝም እኛ ነን የመጀመሪያ ይላል። ሁሎችም እንዳልሆኑ ነው ያገኘዋቸው። እንስሳት እስካሁን ድረስ ያው ወዳጅ ጠላታቸውን ወይም እንትን የሚሉበትን ድምጻቸውን አልቀየሩም።
ያው ለነሱ ቋንቋ ነው ብለው ጨለማ ብርሃን አይኖራቸው እንጂ ጠላትና እንት የሚለዩበት ድምጽ አላቸው። የሰው ልጅ ግን ቋንቋው ከባቢሎን በኋላ ተቀይሯል። ይሄም የጠባይ ቋንቋ ይባላል፣ የባህሪ ቋንቋ አይደለም። የባህሪ ቋንቋ ማለት ከተፈጥሮ ውስጥ የሚወጣ ሳቅ ስሜትን የሚያሳይ ነገር ነው። በሆነ የሰውነትን የሳይን ምናምን እንደሚሉት ይሄ አሁን የምንነጋገረው ቋንቋ ግን ከወላጆቻችን የወረስነው ነው። የጠባይ ጠባይ ማለት የሚወረስ ነገር ነው። ባህሪ ግን ተፈጥሮነትን የሚነገር ነው እና ተመሳሳይ ናቸው። አሁን በባቢሎን ጊዜ ቋንቋስ በሚበተንበት ሰዓት ሁሉም ለየራሱ ሚስቱን እንኳን መነጋገር ስለሚያቅተው ይዞደ ለምሳሌ ኤቦር የራገው ልጅ ነው። ኤቦር ሚስቱን ይዞ ሄደ። በኤቦር ዕብራውያን ተባሉ። ከዚያም አብርሃም የተወለደበት ዕብራይስጥ የሚለው ቃል ነው። ሌሎችም ነገያ ደግሞ የግዕዝ ቋንቋ በገባውና በጋዛ አካባቢ ነበሩ። ኋላም የሰሎሞንም ባለሟሎች የነበሩ ናቸው ከኢያሱ ጀምሮ ጨትለቃሚዎች ኋላም አጋፋሪዎች የነበሩ ናቸው። እንግዲህ ቋንቋ ወደ 7000 የሚሆን ቋንቋ ተፈጠረ ማለት 7000 ህዝብ የራሱ አንዱን አንዱ አልሰማው ብሏል። ከዚያ ግን ግዴታ ሚስቱን ይዞ ሲሄድ ልጆቹ ሲወልድ ግድ አንድ ቃምጣል ለማለት የራሱ መፍጠር ጀመረ። እንግዲህ የቋንቋ ብዛት እንደዚህ ከዚያ እንደገና መልሶ ደግሞ የሚዳቀልበት ሰዓት አለ። ለምሳሌ በአፄ አምደ ጽዮን ዘመን የአፄ አምደ ጽዮን ባለቤት ግራ ባልታያት የምትባለዋ የብሌን ተወላጅ ናት። የሷ ጦር ከ7 ጎሳ ጦሯ መጣ። ያ ምን ይባላል? የግራ ጦር ይባላል። ያ ግራ ጦሩ ምንድነው ስሙ? ወደ ሶዶ ሀገር ተላከ። ሶዶ የራሱ የቋንቋ እንትን ነው፣ ጎሳ ነው። በዚያ ሲሰፍር ምን ተባለ? ጉራጌ የግራው ሀገር ማለት ነው። አሁን ቋንቋቸውን ይዘው አልመጡም። ለምን? ከዚያ ካለው ጋር ተዳቀለ። እና እንግዲህ ሴቱ አልመጣም፣ ወንዱ ነው የመጣ። ከዚህ ላይ ወንዱ ሲመጣ የዚያ ባላባቱ ልጅ ያገባል። ንጉስ የላከው ነው። እዚያ በአገልግሎት ላይ ያ ጉራጌ የሚለው የሰባት ቤት የሚባለው አለ። በትግርኛም ሰባት ቤት አለ፣ በጎጃም በሁሉም ሰባት ቤት የሚባል ነገር ነበር። አሁን ያ ጉራጌ የሚለው ቃል ከሰራዊቱ ስም ኋላ በነሰይፈ አረድ ጊዜ ደግሞ ጉራ ከሚባል ሐማሴን ላይ ሄዶ ሰልፍ ያሳየበት ነው። ወደ ግብጽ ሊወርድ ሄዶ ነበር እንጂ ከጉራ አይደለም፣ ከሰባት ቤት ነው ጦሩ የመጣ። የሷ ይግራ ባልታትና የሚለው ሀገር እንዳልኩት ጉራ የሚለው ግራ ነው። የዛን ጊዜ ጉራጌ የግራው ክፍል ነው የአማርኛ ቃላት ነው። እና ጎሳዎች እርስ በራሳቸው አንዳንድ ጊዜ ሲጠጋጉ ቋንቋቸው ይዳቀልና እንደሚሆኑበት አለ። ደግሞ ሲለያዩ በረሃብም በበሽታም በጦርነትም ተከፋፍለው ደግሞ እንትኑ ተራርቆ ሲገናኝ ሌላ ቋንቋ ይዞ ይመጣልኝ። እና እነዚህ ኢትዮጵያ ላይ አሁን ወደ ኢትዮጵያ ታሪክ ስንመለከት ኢትዮጵያ ወደ 90 በላይ ወደ 100 የተጠጉ በአክሱማይ ጊዜ ተመዝግበዋል። የጎሳዎች ብዛት ለነሱም የራሳቸው ንጉስ አላቸው። ከዚያ ነው ንጉስነቱን አጽድቆ የሚመጣ ከአክሱም ሄዶ የራሱ ቋንቋ ካለው የራሱ ንጉስ ነው የሚደረግለት። እና አሁን በእያንዳንዱ ጎሳ አንዳንድ ንጉስ አለው። አሁን ለምሳሌ ኦሮሞ ከማድጋስካር መጣ ይላል። አይደለም፣ ከማድጋስካር ሳይሆን ከኢትዮጵያ ነው ማድጋስካር ሄደው ያቀኑት ኦሮሞች። ለምሳሌ ወደ ፖርቱጋል እንሄድ። ፖርቱጋል ኦሮሞች ናቸው ያቀኑት። ያውም የጀርመን ጎሳና ከአፍሪካ የመጣ ጎሳ ጋል የሚባል ጎሳ ነው ይላሉ። ያ ጎሳ ፖርቱጋል የሚለው ቃል ለምሳሌ ሰባ ሰገልን ነው ሰገሌ የሚባለው ወንዞላ ከነሱ ስም ጋር የተያዘ ነው። እና ይህ ህዝብ ከዚህ ወደዚያ ነው እየሰፋ ልክ እንደንትን ይሄደ። የኢትዮጵያ ጎሳዎች ወደ ግብጽም ስነድ ብዙ ነገር እናገኛለን። አማር ላይ የሚባለው ወደ ኢራን ወደ ግብጽ ሄዶ ሰፍሮ ሲኖር ኋላ ተመልሶ በላሊበላ ጊዜ አማራው ህዝብ እንደገና ተመልሶ ከነበሩት ጋር ተቀላቀለ የሚል ሁላ ታሪክ አለ። እና ይሄ ጎሳዊ ወንዝ ሁሎችም ስሙን የሚሰይሙት ያንን መሬቱን በዚያ ባለቃቸው ወይም በንጉሳቸው ወይም መጀመሪያ ከዚያ እንትን ሆኖ በመጣው ይሰየማል። ለምሳሌ ወደ ጎጃም ለታሪክ ምስራቁ ጎጃም የአማራ ሀገር ነው። ወደ ምዕራብ ያለው ግን ጋፋት የሚባል ጎሳ ነበር። አሁን ወደ አማራ ተቀይሯል። ይሄ ጋፋት ከደንቢያ ጀምሮ ግማሽ እንትንን ይዞ ደብረ ታቦርን በየመደረን ይዞ ይሄዳል። ይሄ ጋፋት ወደ ካፍቾ ወደ ካፋ ይሄደው ነው። ጋፋትና ካፋ የሚለው አንድ ቃል ነው። ይሄ አሁን በካፍቾ የሚከተል የጋፋት ባህል ነው እና ወደ አማራ ተቀይሯል። ይሄ አሁን ከዚህ ላይ እሱ ምን መሆን እናውቃለን ስንል ስሙ የሀገሩ የወንዙን ስም ወሰድ አለብን። ለምሳሌ ወደ ምስራቅ ጎጃም ስነ ሸበል በረንታ ነማይ ምናምን የሚባል የአማራ ስም ሆኖ እናገኘዋለን። ወደ ላይ ስነ ደግሞ ደንበጫ ምናምን የሚለው ስም የጋፋትና የኦሮሞ ቋንቋ የተጠጋጋ ነው።
ወደዚያ ሆኖ እናገኘዋለን። እንግዲህ ያ የተካዩ ስም ነው። ተካዩ ወይም ያ ጎሳው በነበረበት ይጠራል ያ ቦታ። ስለዚህ ወደ ሌላ ወደ አፍሪካ ስንሄድ አፍሪካን ደግሞ ስንወስድ አፋር ከሚለው የተወሰደ ነው። አሁንም የዛሬ አፋር የሚባሉት ኦፌር የሚባለው ከኡጋዴ ጀምሮ የዛሬ ሐውሳ ኦፌር ይባላል። የታወቀ ወርቅ የሚመረትበት የነበረ ነው። ትላልቅ ድንጋይ ዝጉርጉር ወፎች የሚገኙበት ነበር። አሁን ከአውሮፓ ከመባሉ በፊት ከአውሮፓ የመጡ ደቡብ አፍሪካ እንደሰፈሩ የኦፌርን ወርቅ አገኘነ ብለው ለዛሬ አውሮፓውያኖች ያሳያሉ። እንግዲህ በመጽሐፍ ተጽፎ ስላለ ነው። ይሄ ኦፌር ውድ ወርቅ ስለነበረ ስማቸውን ምን አሏቸው? አፍሪካኖ ወይም አፍሪካን አሏቸው። በዚያ የዓለም ሲከፈል አፍሪካ የዛሬቱ አፍሪካ በዚህ በኦፌር በሚለው አፍሪካን የሚለውን ስም ያገኛሉ። እንግዲህ እና ካንዱ ወደ አንዱ ይሻገራል። ጎሳውም ደግሞ ስሙ ካንዱ ወደ አንዱ ይቀየርበታል። አንዳንድ ጊዜ ክብር ይኖረዋል። በጦርነት ደግሞ ድል ከሆነ ባሪያ ያደርጉታል እነዚያኞች። አንዳንዶችም ይጨርሷቸው ብዙ ነገር አለ። ለምሳሌ አጼ የሚባለው አጼ ማለት ታላቅ ነው እና አጼ የሚባለው ሰው ነው ሲያ ብሎ ስሙን በራሱ ስም ደወርሎ እንትን ያላት የሰየማት እና እሱ ብዙ ነገሮችን የማዳቀል የማባዛት ህዝብንም ካንዱ ሀገር ወደ አንዱ ይሄ እኛ ልክ የኢትዮጵያ ህዝቦች እነ ኤርሚያስ ወላ ዝጉርጉር እንደነብር ዝጉርጉር ናቸው የሚለውን ብዙ ህዝቦችን ያቀያየጠ ነው። እንግዲህ አጼ የሚባለው ባጼ ነው ብዙ ህዝብ የተቀላቀለ ያንን ያካሄደ ታሪክ እንደገና ወደ ሌላ ዓለም ለመሄድ ወደ የሚመጡት የማይመጡትን ከዚያ የሚተነተነው ነገር አለ። ለምሳሌ ለፍልስፍና የአጼን ታሪክ ከወሰደ አንድ ሰው ፈላስፋ መሆን ይችላል፣ አዲስ ነገር መፍጠር ይችላል። ሙልታንያ የሚለው ከሞረቴ ሞረሽ ከሚለው አንድ ነው። እነዚህ አንድ ቤተሰብ ናቸው። ወደ ሙልታንያ ሄዶ በሙልታንያ ያሉ የአንገት ጥቁራት ምናምን አሁን በወሎ ላይ በወረና የሚታይ ነገር ነው። እንግዲህ ተመሳሳይ እንትን አላቸው እና ብዙ የሚያገናኛቸው ጉዳይ አለ። ያልተውት ባህል አለ። ስሙ ወሳኝ ነው። የተካዩ ስም ያ ስሙ ትርጉሙ ማን ነው? ለምሳሌ ምኒልክ የሚለውን አማርኛ ደረጃ አስቀምጫለሁ። ያው መኑ ይልህቅ የሚል ቃል ያመጣል። ግማሾች ምን ይልክልን ይሆን ብለው ጠበቁት ይላል። ግማሾች ጎሳዎች አሁን ምን ይልክ ሰሎሞን የሚል ነው። የማ አማርኛ ነው ብዬ አስቀመጥኩት። ለምን ግዙ እብነ ለሐኪም ወደ አረብኛው ሲወስድ ነው። በአረብ የተጻፉ መጻሕፍቶች ክብረ ነገሥት ይባላል። ያ ከደም ከመጻፈ ሱባኤ ወይም የኢትዮጵያ ነገሥታት ታሪክ ይባላል። ደግሞ ቅድም ያላነሳ ነው መጻፍ ጥሩ ነው። ግን እዚህ ጋር በዛን ጊዜ አማርኛ ነበር ወይ ምንልክ አለ? አማርኛ የቆየ ነው። የአገሪቱ የብሔር ቋንቋ የሆነ በአጼ ይኩኖ አምላክ ነው። ለምን እነ ጀንበር መላከ ጀንበር የሚባል አለ። ያ ጀንበር የሚለው ነጋሽ የሚለው አማርኛ ነው፣ ግዕዝ አይደለም። አልሜዳ የሚሉት አማርኛ ነው። ብዙ አማርኛ ቋንቋ ስላገኘው አማርኛ የቆየ ነው። አማራ የሚለው ሐማራ የሚለው ሁላ ሞክሽ እንደሆነ አለ አማርኛ። ሌሎች ቋንቋዎች እንዲህ በስሙ ላይ ለምሳሌ ነገስታትን ታሪክ ከኋላ ጀምሮ የተመዘገቡትን ማየት እንችላለን። ይሄ ማን ስም ነው ብለን እንጠጋጋለን። አሁን ለምሳሌ በትግርኛ ጠጠው ደም ይባላል። ይሄ በነላሊበላ በፊት በዚህ በላሳ በዛጉዌ ዘሮች በኩል የነገሰ ነው። እንግዲህ ጠጠው ደም የሚባለው ደም ይቁም ጦርነት ይቁም የሚል ስም ነው። የሰውየው ትግርኛ ሆኖ አገኘዋለሁ እንግዲህ እና ከዚያ ውስጥም የኦሮሞ ቋንቋ አገኛቸዋለሁ። ኦሮሞ የለም ያ ከዚህ ላይ ዛሬ ኦሮሞኛ አይደለም። ብዙ እንትኖች አሉ። ከዚያ ውስጥ ካስተዋልና ጊዜ ተጀመረ። ከዚያው ከባቢሎን ቋንቋ በኋላ ከተከፈሉት አንዱ ነው። ገያ ከሚባለው ግዕዝ የሚባለው ነው። ግዕዝ ከዚያ ጀምሮ በገባውና በኢየሩሳሌም አካባቢ ወይም ራኬብ የምትባል እስራኤል ነገስታት ውስጥ ባለሟል ነበሩ እስከ ሰሎሞን ድረስ። በሰሎሞን ጊዜ ግን ቀዳማዊ ምኒልክ ናቸው ወደ ኢትዮጵያ የገቡ ናቸው። ከዚያ የዕብራይስጡንም የጥንቱንም ትተው የራሳቸውን ግዕዝ ነው ያስፋፉት። እንግዲህ በቀዳማዊ ምኒልክ ጊዜ ለምን ከሰሎሞን ከእስራኤል ሲመጡ እንኳን የዚያ ዕብራይስጡ ሌዋውያን እንኳን አብረው የመጡት በራሳቸው በዕብራይስጥ ይሻላሏቸው። አጋዚያን ስልጣን ያላቸው እነሱ ተቆጣጠሩትና እንትን ይላል። እንደውም አጋዘን ነፃ ወጣ ከሚለው ሲል ነፃ አውጪዎች የሚለው ስም ይጀምራል። አንዳንድ ጊዜ የአዳም ቋንቋ ነው ይላል። አዳም ቋንቋ የሚለውን ማህመድ መጽሐፈ ሱባኤን ካገኘሁት በኋላ አልቀበልም። ማልቀበለው አንደኛ አዳም ቋንቋው ግዕዝ ቢሆን ኖሮ ልጆቹንም በግዕዝም በሰየማቸው ነበር። የመጀመሪያ ቋንቋ ከሆነ
አቤል ቃይል ለምን እንትን ለምሳሌ ግዕዝ ቃል መዝሙር ሐዲስ የሚለው ስም ነው ለምን እንደዚያ ስም አልሰየመላችሁ እንዳለ ግዕዙም ነባር አለኝ ይላል የሀገር ስም የሰው ስም ራሱ መተርጎም የማይችለው ስለዚህ ከሱ በፊት ቋንቋ እንዳለ እየነገረን ነው በሌላ በኩል እንዲያውም የግዕዝ መጻሕፍቶች ከአረብኛ ከዕብራይስጥ ነው የሚል እንጂ ከግዕዝ ብሎ ራሱ ጸሐፊው አይጀምርም እንኳን ይሄ ከግዕዝ ያገኘሁት መጽሐፍ ነው አይልም ከአረብኛ ወደ ግዕዝ ከዕብራይስጥ ወደ ግዕዝ ወይም ከዕብራይስጥ ወደ አረብ ከአረብ ወደ ግዕዝኛን ወደ ታች አድርጎ ነው የምናገኝ ግን ብዙዎች አረቦችም እኛ ነው ያመኛ ነው እንደሚሉት ሁላ ግዕዝ ተናጋሪዎች የመጀመሪያ አዳም ቋንቋ ነው የመላእክት ቋንቋ ነው ይላሉ ብናስተካክለው ይሻላል እውነቱን ይዘን ብንጓዝ ሱባ ማለት ሰው ማለት ነው ግዕዙ ልሳነ ሰብ ይለዋል የሰው ልጅ ቋንቋ ማለት ነው ሱባ የሚለውን ግዕዙ ሰብ ይለዋል እንግዲህ ለምሳሌ ከዚያ ቃይል ሲል አሁን መግደል ማለት ነው ወይም መቁረጥ ማለት ነው በሱባ ኤል ማለት ፈጣሪ እንግዲህ ቃይል ሲል ግን ገዳይ የሆንክ ማለት ነው ሱባ ግዕዙ ቀተለ ይላል አረቡ ሌላው ደግሞ ቃ የሚለውን ከ ይለዋል አማርኛው ደግሞ ገደል ይላል ለብቻችን አሁን ይሄ ሱባ የሚለው አስማት ብለን የምንጠራው አስማት ማለት ስሞች ማለት ነው የሰውንም ይሁን የሀገርም ስም የሚተረጉም ነው ግን ከዚህ ላይ ሊተረጉም የቻለ ብዬ በአንድ በኩል ማየው ለእያንዳንዱ ቃል አንድ ትርጉም የሚሰጠው ነው አንድ ቃል አንድ ፍቺ ስለሚሰጠው ነው አማኑኤል የሚለውን ግዕዙ እምነ ይላል ከሲል ሱባው አም ሲል ከይለዋል ኑ ከኛ ጋር ይላል ኤል ፈጣሪ ከኛ ጋር ነው አሁን ትርጉሙ ልክ ነው ዕብራይስጡ ራሱ የራሱ ቋንቋ ስላልሆነ አማኑኤልን ተርጉሞትና ያለን ኢያሱም እንደዚሁ ከሱባ ቃል እንደሆነ እናገኘዋለን እና እነዚህ ስሞችን ኤል ጼቃቤ ቃቤ የሚባል በመጽሐፍ ላይ ተጽፎ አንዳንድ ሰዎች ምንድነው ይሄ ጫጫ ካካ የሚል ይላል ዝም ብሎ የመጣ ይመስላል አንዳንዱ ግን ጫ ሲል አንድ ድምጽ ነው ጫጫ ሲል የተለየ ቃል ነው የተረጎመው አሁን ሲል አሁን አይደለም እያለ ነው የሚሄድ ሱባው እንግዲህ ሁለቶችን ነገር ሲደጋግማቸው ወይም ሶስት ጊዜ ሲያደርግ ትርጉማቸውን እየቀየሩ ይሄዳሉ እና ይሄ ሱባ የሚባለው የመጀመሪያ የሰው ልጅ ቋንቋ ማለት ነው እና ስለዚህ ልሳነ ሰብ ይለዋለኝ ብዙ ቃላቶችን የሚተረጉም ነው ሁሎችም ከሱ እስከ ባቢሎን ነበር ብለን እንዴት በባቢሎን ጊዜ ዛ ጠፋ ከተባለ እንዴት መጣ ብሎም ጥያቄ ማስገባት ይችላል በእነ መልከጼዴቅ በካህናቱ በኩል ነው የተገኘ ለምሳሌ ጽሑፍ ቅርብ ጊዜ ነው የተገኘ የሚሉም አሉ ስተት ጽሑፍ በመላእክትም ዘንድ አለ በእግዚአብሔር መጽሐፍ ተጻፈ እየተባለ አዳም ይነገራል ጽሑፍን የጀመረው ሄኖስ የሚባል ሰው ነው ሶስተኛው የሴት ልጅ ሄኖስ ነው ጽሑፍን 10 ድምጾች ነው የፈጠረው በሱ ጊዜ እግዚአብሔር ስም ተጠራ ይላል ሄኖክ 33 ፊደሎችን ጨመረ በዚያኛው የሚንቀሳቀሱ አናባቢና ተናባቢ የሚባሉት 10 ፊደሎች ናቸው ከዚያ ጽሑፋቸው የሚያሳየው እንደ ስዕል ነው ለጦርነት ሲያሳይ ቀስትን ይጨምራል ለአንድ ጉዞ ሲጀመር ሳ ይላል ሳሳ ይላል አሁን ያ ልክ የውሃ ሙላት እንትን መስሎ ነው የሚታይ በግብጽ በፒራሚድ ላይ ተጽፎ የሚታዩትላ ከሱባ ፊደል በጣም ያልተራራቁ ናቸው ግን በየጊዜው ነገስታቱም ይሁን አንዳንድ ሊቃውንቶች ድምጹን ለማሻሻል ወይም ለመቀነስ ያሉ ቀያይረውታል ያቋሙን እንደዚሁ በየጊዜው እንጂ ጽሑፍ ከነሄኖስ ነው የሚጀምር በእግዚአብሔር መጽሐፍ አዳም ተመዘገበ ይላል እንግዲህ ጽሑፍ የቆየ ነው ማለት ነው ግን በየጊዜው ተሻሽሏል